በጣም አጫጭር ነገር እየለመድን ነው። የለብለብ ህይወት እየማረከን ነው። በቁንጽል ነገሮች እየተሳብን ነው። ተቀንጭቦ ወጥቶ እንዲህ ሊለን ፈልጎ ነው የሚለው እኮ የትርጉም መዛባት ራሱ የሚመጣው ለዛ ነው። አንዱን ቪዲዮ አይተ የሚቀጥል ሌላ ቪዲዮ ከስር እንዳለ ስለምናቅ ለዚህኛው 2 ደቂቃ 3 ደቂቃ እንኳን መታገስ በጣም እየከበደ ነው። የፈጠኑ ነገሮች፣ የተክለፈለፉ ነገሮች ለብለብ በስጋ ቤት ቋንቋ ትንሽ ገባ ላለ ወይ አልበሰለ ወጣ ገባ ያለ አእምሮአችን የሚቀያየርበት መንገድ ራሱ በአንድ ደቂቃ ልዩነት ከሀዘን ወደ ደስታ፣ ከደስታ ወደ መገረም፣ ከመገረም ምናምን በጣም ይቀያየራል የስሜት ሽልውውጥና በጣም አጫጭር ነገሮች ስንጠቀም መጨረሻ ላይ ምንድን ነው የያዝኩት ስንል የያዝነው ነገር የለም። ያላሰብከው አዲክሽን ውስጥ ይከቱሃል። ማረፍ ሲገባኝ ያላረፍኩም እና ሌሊቱን ሙሉ የሚያነጉ ሰዎች አሉ። ለሽምግልና ቁጭ ብለን ወደ ገደለው ጊዜ የለኝም ወደ ገደለው ፕሮሰስ ራሱ መጥላቱ ሁሉም ነገር ላይ የሆነ ውጤት የመፈለግ በቃ የሆነ ቪዲዮ ቶሎ መሳቅ፣ ቶሎ መገረም፣ ዝም ብሎ እየተገነባኝ ስሜት ክላይማክስ ላይ በሳምንት 120 እየተባለ ይሆናል መዝናኛ ቲቪ ላይ የሚጠበቀው 6 ቀን ሌላ የምታደርጊው ነገር አለሽ ማለት ነው። አሁንም እኮ ሶሻል ሚዲያው ላይ ይሄኛው ትውልድ ታሪኬ ነው ብሎ የሚያስቀረው ነገር ይኖራል። ለማህበረሰብ እየተግለበለብን ያለንበት ጊዜ ስለሆነ በጋራ ፍርድ የመስጠት በጋራ የሆነ ግሩፕ የመደገፍ በጋራ እንትን የማለት ለምሳሌ ቪዲዮን እንዳየሽው አንቺ ትክክል ነው ብለሽ የተሰማሽ ስሜት ለራሴ የሰጠው ስሜት ወዲያው ኮሜንት ላይ ስትገቢ ሁሉም ሰው እየተቸው ከሆነ አንቺ ራስሽን ትጠራጠሪያለሽ። ሰላምታ ራሱ ማጣር አለበት። አይ ዓለም ሁሉ እያበደ እየፈጠነ ይመስላል። ሰላም ተመልካቾቻችን እንደምን አላችሁ? ይህ ላይፍ ሚዲያ ነው። ላይፍ ሚዲያ ስለ ኑሮ፣ ስለ ህይወት የምናወራበት ሰዓት ነው። ዛሬ በላይፍ ሚዲያ ምን እናወራለን? የለብለብ ህይወት እየማረከን ነው። በቁንጽል ነገሮች እየተሳብን ነውና ይህንን በማስመልከት እንግዲህ በምንከታተላቸው መረጃዎች፣ በምናሳልፈው ጊዜ ሂደት የሚባለውን ፕሮሰስ የሚባለውን እንዲሁም ደግሞ ሳንፈርድ ነገሮችን አጥርተን በማድመጥ የምንግባባበትን ህይወት እያሳጣን እየመጣ ስለሆነ እዚህ ላይ እናወራለን። ትግስት በጋሻው፣ ጸገነት ላቀና ነቢል መሐመድ አብረናችኋለን። እንዴት ናችሁ? እንዴት ነሽ ጸጌ? ሰላምታ ራሱ ማጣር አለበት። ሃይ እንዴት ናችሁ? ጊዜ የለም በሚለው አይደለ ቲክቶክ ላይ ራሱ እንደተሰልፉት የሚሉት ልክ ለመድ ነው። ወዲያው ይሄ አጭራጭሩን ሰው ስለለመደ በፍጥነት ያልፋል። እንደውም አንዱ የቁንጽል ነገሮችን እንድንለማመድ እያደረገን የመጣው ሾርት ነገሮች አይደለ? ዩቲዩብ ራሱ ሾርት አጫጭር ቪዲዮችን አስለምደዋል። ቲክቶክ አንዱ በጣም በአጭር ጥሩ እኮ ነው። እጥር ምጥን ቀልብጭ ያለ ነገር ሰዓትሽን ሳይወስድ ሰምተሽ ማለፍ አሪፍ ነው። ግን እንደዛ እየሆነ አይደለም። ሙሉ ማለት ሰዓት ሰተን አድምጠን የራሳችንን ጄጅመንት የምንሰጥባቸው ነገሮች መኖር ሲገባቸው ከሙሉ ኢንተርቪው ላይ ለምሳሌ ቃለ መጠይቅ ላይ ትንሽ ነገር ተቆንጽላ ወጥታ እነዛ ሰዎች ጄጅ ይደረጋሉ፣ ይፈረድባቸዋል፣ ይወገዛሉ አይደለም። ከዛ ደግሞ የሚሰጠው አስተያየት ያንን ሙሉ ኢንተርቪው የሚገልጽ አይሆን። እዛ ምን ለማለት እንደፈለጉ ድጋሚ ለማስረዳት ደግሞ ይመጣሉ። ማዝ ነው መጀመሪያ እኮ ብለዋል የመጀመሪያው ኢንተርቪያቸው ላይ። ግን ያቺ ስለተወሰደች እሷ ላይ አታተኩሩ ወይም ልል የፈለግኩት ይሄን አይደለም ያቺ ተቆርጣኔ የወጣችብኝ የሚል ነው ለማስተባበል የሚሞክሩበት መንገድና እኛ ደግሞ እንደ ኦዲየንስ በቃ ሰምቻለሁ አታስተባብል ተረድቻለሁ የምንልበት መንገድ አንዳንድ መረዳቶች ሰክነን ሰውየው ምን እንዳለ ነገሩ ምን እንደሆነ ትንፋሽ ወስደን በማየት ውስጥ የሚመጡ ናቸው። ራሱ ፍርድ አይምሮ ውስጥ ያደረግበት ሂደት ንግግርን፣ ቃልን፣ ትንፋሽን፣ መረዳትን ቁጭ ብሎ በመከታተል ውስጥ ያለውን ነገር የሚያደርግ ነው። ለዛ ነው ለምሳሌ ፍርድ ቤት ውስጥ ሰምተነዋል ዛሬ ፈርደናል ይባላል። ትመጫለሽ፣ ትሄጃለሽ፣ ትመጫለሽ፣ ትሄጃለሽ ብዙ ነገር ይታያል አብሮ እና የምንፈልገውን ነገር ብቻ እንወስድና ሌላውን ነገር እንተዋለን። ለእኛ የሚመቸንን ነገር ብቻ እንመርጥና ከዛ በዛ መንገድ ነው ሰዎችን ጄጅ የምናደርገው፣ ፍርድ የምንሰጠው በሰዎች ላይ። ይሄ የጀጅመንታችንን የፍርድ ሰጭነታችንን ነገሮችን አብላልተን ትርጉም ሰጥተን የምናገናዝብበትን መንገድ ሁሉ እያዛባው ነው የሚገኘው። ይሄ ቁንጽልና ለብ ያለ ነገር በጣም አጫጭር ነገር እየለመድን ነው። በመረጃም ደረጃ በመዝናኛም ደረጃ ወይም ደግሞ ኢንፎርሜሽን ሊሰጡ በሚችሉ ነገሮች የምንጠቀማቸው ነገሮች በጣም አጫጭር ነገሮች እየሆኑ ነው። ዘመኑ የመጣው ነገር አለ፣ ጊዜን ይቆጥባል። በተወሰነ መልኩ በአጭር ጊዜ ብዙ መልእክቶች ማስተላለፍ እንደሚቻል ማሳየት የተቻለባቸው ነገሮች አሉ። ግን በዛው መጠን ደግሞ እየተቸገረን ነው። እይታችን በጣም እየጠበበ ነው።
ውስን ነገር ብቻ እየተመለከትን ነው። ትዕግስት እያጣን ነው። አንድን ነገር በአግባቡ ለመረዳት ጊዜ አንወስድም። ለምሳሌ ቲክቶክ ላይ ከሆነ አንዱን ቪዲዮ አይተን የሚቀጥል ሌላ ቪዲዮ ከስር እንዳለ እየተዘጋ ያን ስለምናቅ ለዚህኛው 2 ደቂቃ 3 ደቂቃ እንኳን መታገዝ በጣም እየከበደ ነው። ከእለት እለት እንትኑ እየበዛ ነው። ስለዚህ እየሆነ ያለውን ነገር ስናየው ከአጭርም አጭር እየሆነ መጥቷል። አሁን ለምሳሌ ዝም ብሎ ስክሮል ማድረግ እንደ እንትን እጅ ላይ ያለ ልማድ ነው እንጂ ከየትኛውም ቦታ መልእክቱን እየሰማሽው አይደለም። በቃ እያስኬድ ነው። ግን አይምሮ እንደሚለው የሚፈጥረው የሚለው ነገር ባህሪያችንን እንዴት እየለወጠው ነው የሚለው የሚገርመው ራሳቸው የሰሩት ሀገራትና ኤክስፐርቶች ናቸው ያጠኑት። ከዚህ ቀደምን ብለነዋል አይደል? አንድ ወሬያችን ላይ ቻይኖቹ ሰሩት። ለምሳሌ አጭር የሚባለውን ቴክኖሎጂ በቲክቶክ ይዘው ሲመጡ ዓለምን አሸንፈውበታል። ዓለምን ስላሸነፉበት ግን በቃ ጨብጭበው ቁጭ አላሉም። ሰዎች ላይ ምንድን ነው እየፈጠረ ያለው ኢፌክት ብለው የ2024ን ሪፖርት እያየው ነበር ቢቢሲ ይዞት ወጥቶ በአጋጣሚ 2024 ላይ አጫጭር የሚባሉ እነሱ አጭር የሚሏቸው ስቶሪዎች በዝተው ወደ 7.6 ቢሊዮን የአሜሪካ ዶላር ገቢ ተገኝተውበታል። እንደ ሀገር ዝም ብላችሁ አስቡት። ኢንዱስትሪውን እንደሚያራምድ የሆነ ካምፓኒ እንኳን እናየው ብንል ትላልቆቹ ለረዥም ዓመት ይህን ኢንዱስትሪ ተቆጣጥረው የቆዩትና ሆሊውድ ሊያገኙት የማይችሉትን ገንዘብ በትናንሽ ነገሮች በትንሽ የሰው ኃይል ባጭሩ ጊዜ ሳንወስድ የሰው ኃይል ሳንፈጅ ቴክኖሎጂ ሳንፈጅ ሰርተን ዴሊቨር አድርገነዋል። የሚገርመው እነሱ በራሳቸው አውድ ሰርተውት በየሀገራቱ ቋንቋ ተተርግሞ ሁላችንም ፈዘንለታል። የሰው ልጅ ታሪክ ነው። አዎ የሚመስል ሾርት ፊልሞቹ አይደለም ሾርት ፊልሞቹ እንደ ምሳሌ አድርጎ የወሰደው እሱን ነው። ምክንያቱም ሰዎች ተገናኝተው ምን አይነት ታሪክ ብንሰራ የበለጠ እንታያለን የሚል ነው። አስገራሚው ነገር የ1 ሰዓት ፊልም ሊሆን የሚችለውን 100 ኤፒሶድ ይሰራበታል። በእያንዳንድ ደቂቃው አስቡት። እነሱ ገንዘብ እያመረቱ የተለያየ ታሪክ እነሱ ገንዘብ እያመረቱ ነው። ይሄ ደግሞ ከቻይና አልፎ ደግሞ ዩኬ ላይ በደንብ ተስፋፍቷል ተብሎ ትናንሽ ሰዎች ሆነው ተሰባስበው ብዙ ነገር ሲቀርጹ ይውላሉ። ራሱ የቀረጻውን ጊዜ ሲያሰላው 100 ኤፒሶድ ከ7 ቀን እስከ 10 ቀን ባሉት ጊዜያቶች የፕሮዳክሽን ቀን አለቀ። ከ7 እስከ 10 ቀን እንግዲህ 100 ታሪኮችን በጣም ብዙ ቦታ ላይ ሄደህ መርጠር ሰታቸው አትራክት እንዲያደርጉ አድርገው መስራት ማለት የፕሮዳክሽኑ ጊዜ ራሱ አጭር ነው። መንዛዛት አልፈለግንም ማለት ነው። መንዛዛት ስንል ያው በትምህርት ተጠቅስ ይሆን እዛ ሂደት ውስጥ እነዚህ ሰዎች የስራውን ሂደት ያወቁበት የሙያ መግባባት የፈጠሩበት የለም። አሁን በአንድ ስራ ውስጥ እኮ ነጥረሽ እንድትወጭ የሚያደርግሽ አንዱ የሰጠሹ ጊዜ ነው። በከላይ የተባለው ተዋናይ ተብሎ ስም የሚሰጠው ያሳለፈው ጊዜ የሰበሰበው ልምድ ከሌሎች ጋር የፈጠረው ግንኙነት ነው። ለነዛ ሁሉ ቦታ የማይሰጡ ፊልሞች ናቸው። የሆሊውድ ስቶሪዎች ውስጥ አላያችሁም? የኔን ባህሪ ያገኘሁት ይህን ፊልም ስሰራ እኮ ሰዎች አሉ። ሜል ጊብሰን በሰራቸው ፊልሞች ውስጥ የሆኑ ታሪኮችን አይቻለሁ። የመረጣቸው ተዋንያኖች ሴቶቹም ወንዶቹም እንዲህ አይነት ሰው አልነበርኩም ከሱ ጋር በነበረኝ ቆይታ ብለው አድንቀውት እንዴት ዳይሬክት እንዳደረጋቸው እንዴት ከሱ ጋር ብዙ ነገር እንደተማሩ ባህሪያቸውን፣ ችሎታቸውን፣ የህይወት ግባቸውን ሁሉ እንዲያገኙ ያደረጉ ስራዎችን ሰርተዋል። የሰሯቸው ስራዎች 1 ፊልም ወይ 2 ፊልም ሊሆኑ ይችላሉ። ግን እነሱን ያገኙበትን ነገር በግልጽ ተናግረው በጣም ገርሞኛል። ስለዚህ የቆዩበት ቆይታ ብዙ ነገራቸውን ወስኗል ማለት ነው። የስራ ፕሮሰስንም አትማሪበትም፣ ከሰዎች ጋር ያለሽን ግንኙነትም እንዲሁ ቦታ አትሰጩም። ብቻ ዝም ብሎ ግልብ ነገሮችን ሰርቶ አምርቶ ገበያው ላይ ሸጦ ገንዘብ መሰብሰብ ነው እንጂ እዛ የተሳተፉትም ሰዎች ስራውም ራሱ የበሰለ ስራ አይደለም። እኛም ደግሞ ይሄንን ነገር ቁጭ ብለን እየተመለከትን ነው። ስለዚህ ያን ጉጉት የመፍጠር ነው። 2 ደቂቃ አንድ ቪዲዮ 2 ደቂቃ ታይና በጣም የሚያጓጓ ቦታ ላይ ይቆማል። ከዛ ወዲያው ትፈልጊዋለሽ። ቀጥሎ ያለው ወዲያው ትፈልጊዋለሽ። እንደገና ደግሞ ረዥም እንዲሆንም አትፈልጊም። ይሄ ግን ለምን ይመስልሃል ነቢል? ሁለቱም ነገሮች ናቸው። አጫጭር ነገሮችን እየተለማመድን በመጣን ቁጥር አይምሯችን ይመስለኛል ለለመደው ነገር ነው ቶሎ ቦታ የሚሰጠውና ልምዳችን በቃ አይምሯችን የሆነ ነገር ሲለምድ እዛ ላይ ስታክ ያደርጋል። ግን ጥሩነቱ ደግሞ አይምሮ ሳነብም ያየሁት መልሰ ወደ ረጅሙ ነገር መመለስ ትችላል፣ መምጣት ይችላል። የህንድ ፊልም እኮ አይተድገ የ3 ሰዓት የ4 ሰዓት ታሪኩ የሚጀምረው 2 ሰዓት በኋላ እሱስ ተመልሶ አይምጣል። የእሱን ኢምፓክት እኔ ካየሁበት ነገር አንዱ የሆነ ጊዜ የነበራቸው ነበሩ የህንድ ፊልም ተመልሶ ሲኒማ ላይ መጥቶ እዚህ እንትን ላይ ይመስለኛል ሴንቸሪ ላይ ምናምን ታይቶ ህንድ ፊልምን በትርጉም ያዩ
እንደ ፊልምን ሙሉ እንትኑን ያዩ የዛ ግሩፕ አባላት በቃ በእንትን በደንብ ዲያሎግ ነው ያውቁታል። ሙሉ ሲኒማውን ሞልተው እንደ ፊልም ደግሞ አብሮ ዘፈንም አለው። ዘፈኑ ሲዘፈን አብረው እየጨፈሩ ምን እያሉ ብታሚን ባታሚያውን አዲስ አበባ ውስጥ ኮሚኒቲ አለ የህንድ ፊልም ወዳጅ የሆነ ማለት ነው። በስነ ስርዓት ሙሉ ቀርጿቸዋል በቃ እንትን አድርጓቸዋል እና 3 ሰዓት 4 ሰዓት በደንብ ያያሉ ማለት ነው። እሺ እሱ እንደ ረጅም ንጽጽር ነው ብለን እናስብ። የጊዜ ብክነት ነው አይደለ? 3 ሰዓት ሙሉ አንድ ፊልም ላይ ቁጭ ብለህ መዋል ማለት ለሌላው ስራ እንኳን ለመስራት ጊዜ የለም። ሌላው ላይፍ ዋጋ ያስከፍላል ነው። እንደ ምሳሌ ያየ ነው አይደል? ለምሳሌ ፊልም መረጥሽ የእረፍት ጊዜሽ ነው። ለምሳሌ የእረፍት ጊዜሽ ነው። አጫጭር ነገሮች ለ3 ሰዓት ማየት ይሻላል ወይስ አንድ ረጅም ነገር ለ3 ሰዓት ከቻልሹ ማለት ትግስቱም ካለ እኮ ነው። አሁን ወደ ምን ይመጣል? የሰዓቱ ጉዳይ ማተር አያደርግም ነው። በአጫጭር ነገሮች ውስጥም ረጅም ሰዓት ተበልተናል። እሱን እኮ ነው የምልሽ። አሁን ሽወዳው አጭር ነገር አይተሽ ጊዜ ቆጠብሽ ይመስልሻል? ግን ሲደመር አሁን የሶሻል ሚዲያ እንደውም አሪፍነቱ ስልክ ላይ በሳምንት ምን ያህል እንደተጠቀምሽ ሪፖርት ያሳይሻል። ሪፖርት ያሳይ አንድ ሰው በአማካይ ለምሳሌ በቀን 4 ሰዓት ቲክታክ ከተጠቀመ 4 ሰዓት 2 ፊልምም መሆን ይችላል። 4 ሰዓት አጫጭር እንትን መሆን ይችላል። የትኛው ውጤት 400 አጫጭር ፊልሞች ግን ምንም የወሰድሽው ቁም ነገር የለም። ግልብ ነገር ነው። እኔ ለውጥ አይኖር አይደለም የሆኑ ለውጦች አሉ እንዳልከው በህንዱ ፊልምና አሁን ባለው ነገር ውስጥ ብዙ ነገር አልፈን አይደለ? ራሷን እየቀያየረች ቴክኖሎጂ፣ የሰው ባህሪ እንኳን ሌላ ለምሳሌ የምናወራበት መንገድ እኔ እየፈጠንኩ ማወራ ከሆነ የሆነ ነገር ተጽዕኖ ፈጥሮኛል ማለት እኮ ነው። ጊዜ የለኝም ያለ ማህበረሰብ ወይም እኔም ጊዜ የለውም ብዙ ሰው የሚል አይምሮ የሚወተውተኝ ነገር አለ። ምራቃቸውን ጠው ቀስ ብላ የሚሉት የሆነ ጊዜ ይተቹ ነበር አይደል? በቃ ወደ ገደለው ግባ ምንድን የሚልብኝ ይባል። እሱ የንግግር ችሎታ ማነስም ነው። አይ ባህሪን ይቀርጻል እኮ የንግግር ችሎታ ባህሪ ነው አንዱ እኮ። አይምሮችን እንዴት እንደሚሰራ ማሰቢያ ነው፣ ክህሎት ነው። ክህሎትን ደግሞ ለምሳሌ በጣም በፍጥነት የሚያወሩ ሰዎች ማህበረሰብ ውስጥ ግቢ እስቲ አንቺ ትለማመጃለሽ። ስፒች ቴራፒ የሚባለው አሁን መናገር ያልቻሉ ልጆችን እኮ ወደ መናገር የሚያመጡበት እኮ ማሻሻል ይችላሉ። አሁን ይሄ ነገርን ጉትት አድርጎ ኢንተርቪው እንኳን ስታደርጊ አንዳንድ ሰዎች ካሉ ማንም ለመስማት ዝግጁ ምን ስለምሰጋ መሰለሽ ለምሳሌ ሁሉም ሰው ፈጥኖ እንዲያወራ የሆነ ተጽዕኖ አድሮ ይኸውልሽ ፈጥኖ ማውራትና ይሄ በጣም ብሎ ማውራትና እያሉ ማውራት የተለያዩ ነገሮች ናቸው። ሁለት ጽንፍ ናቸው። ይኸውልሽ ለምሳሌ ጸጊያን ነገር እንድትሰሚኝ እፈልጋለሁ፣ ይህን ነገር ላደርግ ነው፣ ይህን መልክት ይዤ መጥቻለሁ የሚል ሰው 100 ነው ወይስ 2 ሰው ነው? 2 ሰዎች ከሆኑ በራሳቸው ባህሪ ያመጡት ነው ብዬ አስባለሁ። 100 ሰዎች ዝም ብለው እንደዛ የሚያወሩ ከሆነ ካልቸር ሆኗል። ካልቸሩ ደግሞ እንዴት መጣ? ያየነው የሰማነው በደንብ ፕሮቮክ የተደረገው ነገር እንደዚህ። ለምሳሌ ሆነ ያንቺ አወራር ይመቸኛል፣ ጥሩ ነው። ከሰው ልጅ እንደዚህ ነው ማለት የምትለው ለምሳሌ ቲክቶክ ላይ ሁሉም ለምሳሌ የራሱን ኮንቴንት ማሳየት የሚፈልግ ሰው አለ አይደል? አንዱ የሚመከረው ነገር ምንድነው? በአጭሩ መልእክታችሁን ተናገሩ ስለሚባል ምን እየሆነ መጣ? ሰው ማሽን እየሆነ መጣ። ትርሬ ለምሳሌ ዜናም ከሆነ እንትን እንዲሆነዋል። ትክክለኛው ግን እንደዛ አይደለም። ሲያወራ ልጁ እንደዛ አይደለም፣ በአካል ስታገኙ እንደዛ አይደለም። ግን እዚህ ጋር ቲክቶክ ነው በሚል ወይም ደግሞ አጭር ነገር ብቻ ነው የሚደመጠው ቦታ ጆሮ ላይ ከዛ ትንፋሹ እስኪያጥር በአንድ ደቂቃ ብዙ ነገር ለመናገር ይሄ በራሱ አስጨናቂ ሊሆን ይችላል። እንደ ሰው አይደለም። ነገሮች ኪሎትም ልናበረታታው አይገባም ነው የተባለው። የምንወስዳቸው እኛም የሚዲያ ሰዎች ሆነን እኮ የቃላት አጠቃቀም፣ ፖዛችን፣ ትንፋሽ አዋዋጣችን እየተማርን እየመጣን የትኛው ጥሩ ነው የትኛው ሳቢ ነው ከሌ ሲያወሩ ደስ ይለናል ያልናቸው ሰዎችም አሉ ከሚዲያ ውጭም ሆነው። ዱፕሊኬሽኑ እኔ አሁን ልጄ ሲያወራ ተፈጥሯዊ ነገሩን አውቀዋለሁ፣ እሱን ለማስመሰል ሲሞክር የሚመጣ ከሆነ ትደነግጫለሽ። አንቺ ማታርሚው ማዕበሉ ውጦት የፈጠረው ማንነት ሲሆን የሚያስደነግጥ ነገር አለው። ከዛ ውጭ ለምሳሌ አሁን ምንድን ነው ይሄ ንግግርን በተመለከተ ባጭሩ አይደለ ስለ አጭሮቹ ነገሮች አይደል እያወራን ያለ ነው። ድንገት ማፈንዳት የሆነ ነገር መርዶ ከሆነ መርዶ ነው፣ ወደ ገደለው ነው እንጂ ትንሽ ባክግራውንድ ሰዎችን ለማስተዛዘን ለማግባባት ብትወስዱ ጊዜ ላውራ ነው የሚል ይሄ ተንደርድረህ ወደ ሞቅታው ነው አይደል የምንመጣው። ትሆናችን ቅድም ምን አልሽን አንቺ እንዴት ናችኋልሽ እንዴት ነሽ ጸጊ አለ እና ምንድነው ጸጊ ብለን ልንጀምር አንችልም። ናቹራሊ እና ምንድነው ያን እኮ ነው የምንገባው ቪዲዮ ላይ። ናቹራል አይደለም ይሄ ሰዎችን ስሜት ለመያዝ የምናደርግበት ሙከራ ነው። እከሌ ሞተ ሊሆን ይችላል፣ እከሌ ተሰበረ፣ እከሌ እንዲሆነ ሊሆን ይችላል።
ይሄ እንግዲህ እየተሸጠ ስለመጣ የገዛው ሰው ስለበረከተ ነው። እና አሁን የቢቢሲ ጥናት ላይ ብዙ ሀገራት ላይ ምን አደረጉ? ድንገተኛ ፍርድ፣ ይሄ ከኢሞሽናል ፍርዳችን ጋር በተገናኘ የመሳብ ከዛ አርቲፊሻል ወይም ደግሞ ሰው ሰራሽ ፕሮሰሱን ያልጠበቀ እውቅና ሰዎችን ሊያገኙ ቅድም ያልናቸው በአጭሩ አጭር ጊዜ ፈጅቶባቸው ያንን አጭር የድራማ የሰሩት ሰዎች ከአቅማቸው በላይ ሴሌብሪቲ ናቸው። ግን ምናልባት ትላንትና ሌላ ሙያ ውስጥ የነበሩ ሰዎች ናቸው። ስለዚህ እሱን መቋቋም አይችሉም። ገንዘብም አግኝተዋል፣ ዝናም አግኝተዋል። የፈለጉትን ነገር የመሆን እድል ይሰጣቸዋል። ሰዎች ደግሞ እነሱን ይከተሏቸዋል። ስለዚህ መተጣጣት ይመጣል። አሁን በፊት በነበረው አኳኋን ከዚህ ትክክለኛውን ሰው በትክክለኛው ቦታ እንዳታገኘው እድል ያሳጣል። ይሄ ለብ ለብ ያለው በጣም የፈጠነውን ነገር ይዘን በመጣን ቁጥር እንደ ሙያም በሙያ የሚወስደው የራሱ ጊዜ አለ፣ ሂደት አለው። ፕሮሰስን እንዳናደንቅ እየተደረገ ነው። አንድ ሴትዮ ምን አለች? ለሽምግልና ቁጭ አልንና አለች። እንደው በአጋጣሚ ሆን ትዝ አለኝ። ለሽምግልና ቁጭ ብለን ደግሞ አሁን ያመጣነው ነገር አለ። ወደ ገደለው ጊዜ የለኝም፣ ወደ ገደለው ጥሩ ነው የምልህ። እሳታችንን ለመጠቀም ከሆነ ቶሎ መፍትሄ ለመስጠት ጉዳዩ ላይ ከሆነ ድሮ ሽምግልና ሲቀመጥ ነገርን ከስሩ ውሃን ከጥሩ ብለው ነው የሚጀምሩት። ያ ማለት ለምሳሌ የበደለው ባል ከሆነ እንግዲህ የተወለድኩት በ1954 ሲል ዝም አለ። ምንም ሽማግሌ በሆን ነው ጉዳዩን ወደ አገናኘን ነገር እንምጣ ማለትና መስመር ማስያዝ አለብህ። ግን ማውራት ያለበትን ህመሙን እዛ ሽማግሌ ፊት ያመጣቸው ጉዳይ ምን እንደሆነ እንዲታወቅ የማድረግ እድልህን አሳጥቶ በልተነስና ተቃቀፍ፣ ተሳሳም ወይም ሂዱ ተለያዩ፣ ወረቀታችሁን ቅደዱ የሚያስብል አይነት ስብሰባዎች ላይ ቶሎ ተናገር፣ ጊዜ የለንም፣ እሺ ቶሎ በይ፣ ሌላ አዲስ ነገር አለ። ሰዎች እንዳያወሩ መሸማቀቅ፣ የልባቸውን እንዳያወሩ፣ ይሄ ውስጥህ የሚሰማህ ነገር ምንድን ነው የሚለው የምራችንን አዳምጠን መልእክት አስተላልፍ ያለው አዳምጣችሁ ፍረዱ። መስማማት ላይሆን ይችላል፣ ግን ከኔ የሆነ ነገር መውሰድ የምትችሉ ከሆነ ሼር አድርጉት የሚል እድል እንዳይኖረን የማክለፍለፍ ነገር በቃ ትዕግስት የማጣት ነገር ውስጥ የሚጠባ ነው። እንደውም አሁን ደግሞ ምን ያለው እኛ ያው ሬዲዮ ላይ ብዙ ስለሰራን ድምፅ ሲባዛ 1.5 ሲባዛ 2 እናደርጋለን አይደል? ሲፈጥን ኤዲት ስናደርጋለን። አበበ በሶ በላ ከሆነ አበበ በሰላ ቢቆንዲያፍ ሰዓትን እኮ በፍራክሽን ኦፍ ሰከንድስ ለመቀነስ ነው። ብዙ ቪዲዮዎች እንደዛ እየሆኑ እየተሰሩ አይቻልም። ይሄ ናቹራል መግለብለቡ እንዳለ ሆኖ ደግሞ በቴክኖሎጂ ታግዘውና ሰምተዋል እኮ አልሰማሁትም አትልም፣ በፍጥነት በሯል። እንደውም አንድ የሆነ ቪዲዮ አለ ደሞዝ በአንድ ይመጣል በሶስት ያልቃል የሚለውን ለመግለጽ ውፍ ብሎ የሆነ ነገር ይሄዳል አይደል? ውፍ ብሎ በዚህ ጋር ደግሞ መጥቷል። ልክ እንደዛ እንዲሆን አይምሯችን የተባለው ነው። ሰዎች ስለ ሃይማኖት ሲያስረዱ በደንብ ሰኪኜ ማዳመጤ ነው ቫሊዩ እንዲኖረው የሚያደርገው። አወራራቸው ይወስነዋል። በእርግጥ ወይም ምን አይነት ርዕስ መርጠው ለእኔ የነገሩኝ ነው የሚለው። ሰዎች ስለ ሕክምና ሲያወሩ፣ ሰዎች ስለ ራሳቸው የህይወት ጉዞ ሲያወሩ ረገጥ አድርገው ቁጭ ብለው ትንፋሽ ወስደው ምናልባት ዛሬ ያልጨርሰውም ነገ ባለው ነገር ደግሞ ተቀበሉኝ ያሉት ቀጠሮ ያስያዙት ነገር ቢኖር ከዛ ውስጥ ለማዋዛት ብለው አንድ ምሳሌ ተናግረው ሊሆን ይችላል። ምሳሌው ተቀንጭቦ ወጥቶ እንዲህ ሊለን ፈልጎ ነው የሚለው እኮ የትርጉም መዛባት ራሱ የሚመጣው ለዛ ነው። ይሄ ስክነት የሚባለው ነገር እየጠፋ ነው። ሚዛናዊነት የሚባለው ነገር እየጠፋ ነው። በዚህ ምክንያት ሂደት የሚባለውን ነገር እየተውነው ነው። በፕሮሰስ ነው ነገሮች በሂደት ነው የሚሆኑት የሚለውን ነገር እያሳመነን አይደለም። ይሄ ቁንጽል ነገሮች፣ የፈጠኑ ነገሮች፣ የተክለፈለፉ ነገሮች ለብ በስጋ ቤት ቋንቋ ትንሽ ገባ ላለ ወይ አልበሰለ ወጣ ገባ ያለ እንትኑ ራሱ ግን አይጨንቅም። አእምሯችን የሚቀያየርበት መንገድ ራሱ አሁን ለምሳሌ የሆነ ሰዓት ልክ አንድ ቪዲዮ ከፍተሽ የአንድ ሰው እያለከሰች የሆነ ሀዘን ሰማሽ፣ አንድ ደቂቃ ምናምን ትያለሽ፣ ከጎን ኮሜንቱን ታያለሽ ምናምን። ልክ በዛ ስሜት ውስጥ ወደ እኔ የምላችሁ ይላል፣ ሌላ ሰው ደግሞ እንደገና ይመጣል እና እንደዛ 10-20 ነገር ብትመለከቺ በአንድ ደቂቃ ልዩነት ከሀዘን ወደ ደስታ፣ ከደስታ ወደ መገረም፣ ከመገረም ምናምን በጣም ይቀያየራል የስሜት ልውውጥ እና መጨረሻ ላይ ስታስቢው ለዛ ነው የሶሻል ሚዲያው አንዳንዴ በጣም አጫጭር ነገሮች ስንጠቀም መጨረሻ ላይ ምንድን ነው የያዝኩት ስንል የያዝነው ነገር የለም። እንደ ስቶሪ ቅድም ቲጂ ያልሽው ሰዎችን ለመሳብ አጫጭር ቪዲዮዎች የሚሰሩ አሉ። አሁን ለምሳሌ ቲክቶክ ላይ አጭሩን ሰርተው ከዛ ሙሉውን ለምሳሌ ዩቲዩብ ላይ ገብታችሁ ተመልከቱ ይላሉ። ምን ያህሉ ሰው ወደ ዩቲዩብ እንደሚሄድ እርግጠኛ አይደለሁ።
ዩቲዩብ የሆነ ጊዜ የሚሰጠው ስሜት የነበረ ሰው አሁን ቲክቶኩን ከለመደ ዩቲዩቡ ጋር መቀመጥ ያን ፊልም እንደማየት ረዥም ይሆንበታል፣ ስቃይ ይሆንበታል። ስለዚህ ይህ ሰው ያን ነገር መቼ ነው የሚጨርሰው? በጣም ወይ አነጋጋሪ ጭንቅላት ሰንቶ የማያውቀው ስቶሪ ካልሆነ በስተቀር አንድ ሰው ታግሶ የሆነ ነገርን መስማት እየጨነቀን መጥቷል። ሱማ ዩቲዩብ ውስጥም ገብተን እኮ እድሜ ለፎርዋርድ ቴክኖሎጂ ትሄዳለህ። የምትፈልገው ሚኒት ላይ እኮ አልተከተልከውም ከዛ በፊት። ስለዚህ ሜዳው ላይ በጣም ብዙ ነገሮች እየቀረቡ ነው። አሁን እየሆንን ያለ ነው ሳስበው አንዳንዴ ሁሉም ቦታ ለመድረስ እየሞከረ ነው። በሆነ ባለሽ ደቂቃ ከዚህኛውም ወሬ ከዚህኛውም ወሬ ከዚህኛውም ወሬ ስትይ መጨረሻ ላይ የቱንም አልያዝሽው። ሰዓቱ ቅድም ጸጊ እንዳልሽው ብትደምሪው ማለት ነው 4 ሰዓት 5 ሰዓት ተጠቅመሽ ይሆናል። እንደውም 2 ሰዓት ካየው ፊልም በላይ ቁጭ ብለህ አጣጥመህ 4 ሰዓት ሾርት ነገሮችን ለማየት ጊዜ አጥፍተናል። እውነታው ያ ነው። እና አንዱ አዲክሽን ደግሞ እሱ ነው ማለት ጊዜውም ያለቀም አይመስልህም አንዳንዴ። እውነት እንነጋገር ከተባለ ሁላችንም ተጥደን አይተናል እንደዚህ አይነት ቪዲዮዎችን። ራሳችንን መገምገም አለብን። ምን ያክል ሰዓት አሳለፍኩኝ እኔ? አንድ ቀን እንዲሁ እያየሁ እንዲህ ስክሮል ሳደርግ ሄዷል ሰዓቱ። እሺ መተኛት እኮ ፈልጌ ነበር ማረፍ፣ ግን አልተኛውም። በተኛ ነው ብሎ እነኝን ቪዲዮዎች ከገባ ሰው አልተኛም የሚል ቃል ኪዳን ነው። በቃ ስልክሽን ይዘሽ ወደ አልጋሽ ጋር መሄድ የለብሽም እና ያላሰብከው አዲክሽን ውስጥ ይከተዋል። ማረፍ ሲገባኝ አላረፍኩም። አርፈህ ወደ ሌላ ስራ እኮ መቀጠል አለ እና እስከዛ ድረስ እየወሰዱ ነውና ሌሊቱን ሙሉ የሚያነቡ ሰዎች አሉ። ግን የያዙት አንድ ቁም ነገር የለም። እንደተባለው የብዙ ስሜቶች ተፈራርቀውባቸዋል። እነዛ ስሜቶች ራሱ አይምሮ ውስጥ ገብተው የሚፈጥሩት ጫና አለ። እንዴት ፕሮሰስ ያደርጋል አይምሮሽ? አይምሮሽ እኮ ፕሮሰስ ማድረግ ይፈልጋል። ስለተፈጠረው ነገር ስሉችነት፣ ቁጡነት፣ ፈራጅነት የሚባሉ ነገሮች ራሱ እንደ ባህር የሚመጡብን የዚህ ጫና ውጤት ይመስለኛል። የሌላ ሰው በጣም ብዙ የህይወት ነገሮች እኛ ጋር የራሳችንንም እኮ ገና አላስተዳደር ነው። ደግሞ የሰው ልጅ በባህሪው ሌላው ቢቀር ከህይወት ይማራል እኮ የሚባለው የሆኑ ቀናቶችን አመታትን ደጋግሞ አይቶ አስተውሎ ሰው ላይ የሆነውን ነገር መርምሮ ነው አይደል? እኔ ከአባቴ ተምሬያለሁ፣ ከወንድሜ ከጎረቤቴ ይላል። እነኛ ህይወታቸውን ሊያጋሩን የመጡ ሰዎች ለ2 ሰዓት ያወሩትን ነገር አይቶ ከነሱ ህይወት መማር ነው የሚሻለው ለአንድ ደቂቃ ያወሩትን ነገር ነው። ምክንያቱም በጣም ብዙ ተያያዥ ታሪኮች የተነገሩበት ታሪክና አንድ የሆነች ነገር የተነገረችበት ነገር እኩል ህይወቴ ውስጥ ሊመጡ አይገባም። ቁንጽል ነው የሚሆነው ያኛው። ለምሳሌ በዚህ ነገር እንዳትደራደሩ፣ በነገራችሁ ላይ ልክ እንዲህ ሲላችሁ እንዲህ በሉ የሚሉ የሆኑ ቪዲዮዎች የሉ። የትዳር አጋር ሊሆን ይችላል፣ እናት አባትን፣ ወይም ይሄ ወዳጅነትን ጓደኝነትን በተመለከተ የተሰጡ ምክሮች ናቸው። ምን ሲሆን በምን ሁኔታ ውስጥ እንዴት መቼ ይሰራል መቼ ነው የማይሰራው የእሱ መርህ የሚለው የተነተኑ እኮ በጣም ብዙ ሙያተኞች አሉ፣ በሳይንስም በባህልም በሃይማኖት። ሁሉንም ነገር ከተለያየ አቅጣጫ እንዳና እያደረገ ይሄ ደግሞ እንዳልሽው ላልሆነ ፍርድ ላልተገባ ነገር ይዳረገናል። እና ግን አሁን ፕሮሰስ ራሱ መጥላቱ እኮ እንትንስ እያደረገን አይመጣ ሁሉም ነገር ላይ የሆነ ውጤት የመፈለግ በቃ የሆነ ቪዲዮ ቶሎ መሳቅ፣ ቶሎ መገረም፣ ቶሎ እንትን ማለት ዝም ብሎ እየተገነባ ስሜት ክላይማክስ ወደዛ ነገር ቱዛቱ ላይ መድረስ። እንደው አጫጭር ቪዲዮ እንኳን የሚሰሩት ልጆች እኮ ስጠይቂያቸው ያን ቪዲዮ ለመስራት ሰዓታት ይወስድባቸዋል። ምንም ጥያቄ ፕሮሰስ አለው፣ ሂደት አለው። የሆነ የሚፈልጉት ነገር እስኪመጣ የሚያደርጉት እንቅስቃሴ የሚሞከር ነገር አለ። ከዛ ኤዲቲንጉ ሲሰሩት ምን ብስሉት የሚመጣ ነገር አለ። ውጤቱን ብቻ ነው የምናየው። ህይወታችን ሪያሊቲው ሂደት ላይ የተመሰረተ ነው። እኛ ግን ምንድነው ሪያሊቲ ያልሆነው ነገር ላይ በጣም በቃ ውጤቱን ክላይማክሱ ላይ ብቻ እዛ ላይ ተጥደን ይሄ ፌክ በሆነው ዓለምና እውነተኛ በሆነው ዓለም ውስጥ ያለው ግራ መጋባትም እየመጣ ነው አይደለ? ወደ ህይወት ስትመጣ ህይወት ሂደቱን የጠበቀ ነገር ነው የምትፈልገው። ገብተህ የምታየው ነገር ደግሞ የነገሮችን ጥድፊያ፣ የነገሮችን ቁንጽልነት፣ የነገሮችን ለብ ማለት ህይወት ለብ ነው አይደል? ህይወት ሩጫ ነው፣ ጥድፊያ ነው፣ ቶሎ የሆነ ነገር ማግኘት ነው፣ ውጤት ነው። ከዛ ይሄ ወደ ምን ይመጣል? ስራ ላይ አሁን ስትመጪ ይሄኛው ባህሪ ለምሳሌ ያዳበረበት አንድ ለምሳሌ ንግድ ውስጥ ያለ ሰው ቢሆን ወይ ንግድ እየጀመረ ያለ ወጣት ቢሆን ስራውን ከማሳመኑ በፊት ከስተመር ከመሰብሰቡ በፊት አንድ ሰው ደውሎ እሺ አልቀበል አሁን ያልከኝን ነገር እሺ ሌላ ጊዜ ሲለው 2-3 ሳይደውል የሆነ ፕሮሰስ ውስጥ ሳይገባ የሆነ ሄድ ውስጥ ሳይገባ ቶሎ የሆነ ነገር ሸጦ ማግኘት ሊሆን ይችላል። ቶሎ የሆነ ነገር ማግኘት ሁሉ ነገር ላይ አይደለ? ከዛ ሪሌሽንሺፕ ላይም ሲመጣ በቃ ይሄን ነው የምፈልገው፣ ቶሎ ይሄን እናድርግ፣ ቶሎ ወደዚህ ነገር እንግባ የሚል ሁሉንም
ነገር የማጠደባ አንድ ሰው ምን አለኝ ቤት ውስጥ ዩቲዩብ ቻናል እንጠቀማለን እና ሪሞት ኮንትሮል ይዣለው ቴሌቪዥን ላይ አርጌ ምርጫ ይሳረቅ አይተናል ይላሉ ልጆች ሚስትም አሁንም ሳደር ወይ አይተናል ለፎ አይተናል እስከ ዛሬ ያላየኸውም እንዴ አንተ የሚል መወዳደሪያ ያለን በነገራችን ምንድን ያያችሁት እስቲ ንገሩኝ ወይ ሰዎቹ ሲያወሩ ወይም የለበሱትን ወይም ዳንሱን ወይም ሳቁን ወይም ለቅሶ ሊሆን ይችላል ሙሉን ከዛ የተወሰደ የሆነ መረጃ እስቲ አጋሩኝ ቢባል ምናገራው ነገር የለም ሌላው ይቀር ረስተናል ምን ነበረ ብቻ አስቆኝ ይሄ ሰውዬ ምን ነበረ አጋርተናል ተጋርተናል ደግሞ ቶሎ ነው እንደሳቀን ሼር እናደርጋለን እንደተገረመን ሼር እናደርጋለን ተረጋግቼ ቁጭ ብዬ ነገር ማየት አልቻልኩም ማለት አይተናል ይያሉ በጣም ምናደድበት ቃል ነው አለ አይተናል የሚለው ተለማምደዋል ልጆችም እያለማመድናቸው ነው በጣም ቆለለው ነገሮች ከዛ ደግሞ እዛ ጋር ዩቲዩብን ከፍተሽ እዚህ ጋር ቲክቶክን እና ብቻ የሆነ ነገር እንዳያመልጥ ነው የምንፈልገው ተንቀለቀልን ነው በጣም ለረን ረጋጋ እና በምን ደግሞ እናውቀዋለን መሰልሽ አሁን አንድ ሰው ዓለም ሁሉ እያበደ እየፈጠነ ይመስላል እንዴ ተረጋግቶ አንድ ጓደኛችን ነበርና 4 ኪሎ ሲሄድ ደስ ይለኛል አለ በፊት ጋር ለምሳሌ በቃ ሰው ሁሉ በሩጫ ስለሚሄድ እኔም ቢዚ ሆንኩ ይመስለኛል ምንም ስራ አልነበረውም በዛ ሰዓት በቃ የቢዚነስ ስሜት የሚመስለኝ እዛ የማየው እንቅስቃሴ ነው እዛ ማሳለፍ ይመቸኛል አንድ ጥያቄ ምን ለፊልም ባለሙያ ጠይቄ ቻርሊ ቻፕሊን ፊልሞች አሉ ሱክ ይለማቸው አንዱን በርግጫ ብለው ያኛው ሳይነሳ አንዱን እየደፋፈ ነውና ሁሌ ጥያቄ የሚሆንብኝ ያዝናናኛል በዛ ዘመን እንደዛ መስራት ፊልሙ ሮጦ ነው ቻርሊ ቻፕሊን ሮጦ ነው እየጠየቀኝ ነው እውነት ሰበናከር መልስ የለኝም አለ ግልጽ መልስ ግን ነገሮችን አክቲቭ ለማድረግ የሞከሩበት ነው እንዲሁ ዝም ብሎ እንትኑ ትዕይንቱ ሲታይ ለምሳሌ ይሄ በርግጫ ግፍትሮ ጥሎ ምናምን ያለው ግን የድሮ ቴክኖሎጂ ስለሆነ ደግሞ የመፍጠን ነገር አለ ኮንቨርት አድርገን ስንመለከተው አሁን ላሉት ቴክኖሎጂዎች ላይፍ ግን ሪል እንደዛ ሊሆን ይችላል ብዬ አላስብም ፖዞች አሉት አንድ ሰውን በርግጫ የፈለገ በፍጥነት ብታደርገው ተንፈራፍሮ እስኪነሳ አለው የሆነ ፕሮሰስ እና ግን ዝም ብሎ እሱ አይነት ሲን ውስጥ ደግሞ አለን አሁን ሶሻል ሚዲያ ላይ እየተጫለ ነው ፌክ የሆነው ነገር እውነተኛ ያልሆነው ህይወት እኛን እየተቆጣጠረን ያለ ነው እውነተኛው ህይወት ግን ሂደት የሚፈልግ ፖዝ ማድረግ አረፍ ማለትን የሚፈልግ ማሰብ ማሰላሰል የሚፈልግ ለነገሮች ትርጉም መስጠት የሚፈልግ ነው ግን እያየንና እየተወሰድን ያለ ነው አይምሯችንንም አጋልጠን የሰጠ ነው ለቁንጽል ነገሮች ለብለብ ላሉ ነገሮች በጣም ፈጣን ለሚመስሉ ነገሮች ነው ይሄ በጣም ከባድ ነው ውጤቱ መጨረሻ ላይ እንትን ያረጋናል የዋናው ህይወት ላይ ብዙ ተስፋ እንድትቆርጭ ላይ ያርገሽ ይችላል የምትሰሚያቸው ነገሮች በሙሉ ይሄን በመጠቀም ይሄን ማግኘት ይቻላል ይሄን በማድረግ ይሄን መሆን ይችላል የምትሰሚው በቃ የሆነ ነገር እየተካሄደና አንቺ እያመለጠሽ እንደሆነ የሚሰማሽ ከሆነ እዚህ ስራሽ ላይ የሆነ ሰው ፕሮሰስ ካበዛብሽ ቶሎ ነው ተስፋ የምትቆርጭ ጥለሽ ትሄጃለሽ ትግስት እያጣሽ ትመጫለሽ ሰዎች አታዳምጥም ደብዳቤ ዘና ይለኛል እንደገና ዛሬ ትርፉን መሰብሰብ ስፈልግ ሪሉ ግን እኮ መሬት ላይ ያለው ነገር ደብዳቤ መጀመሪያ መጻፍ ሊሆን ይችላል አንተ ይዘው ላይ ሄድከው ጉዳይ ትግስት አይኖረንም ቅድም ያልነው ቁጭ ብለንና አገልግሎት አሰጣጡ እንኳን መሻሻል አለበት እንጂ እምልሽ የሆኑ ማናመልጣቸው ስቴፖች አሉ ፕሮሰስ ደብዳቤ አጻጻፉና መልስ መስጠቱ ይፍጣን እሺ እስማማለሁ ግን በቃ ደብዳቤ መጻፍ አለበት ሲባል የማይዋጥለት ሰው አለ ሻይ ቡና እያልን ትንሽ እናወራ ሲባል እስቲ መንገድ ላይ ይሄድን አውራኝ ጨርሰው ረስቶሻል አንቺን አውርቶ ያሰውዬ ቁጭ ብለሽ በነገር ባይን ይገባል እንደሚባለው 3 ደቂቃ ብታይ የበለጠ ቫልዩ ሊኖረው ይችላል እንዴት ነው ግን ሪል ማለት ህይወታችን ውስጥ ስታንዳርድ ጥድፊያ የሚፈልግ ነገር አልመጣም እንደ ድሮ በጣም ብዙ ሰዓት ሰተን ቁጭ ብለን አለ እኔ አሁን በሶሻል ሚዲያ የምንጨርሳቸው ነገሮች ካሉ በቴሌግራም ላክልኝ ዋትስአፕ ላይ ያለው እንዲያርግልኝ ያልኩት ነገር ብዙ ጠቅሞኛል ቴክኖሎጂው ህይወታችን ያከለልሽ ነገር ሌላውን ጊዜ ተጠቀምበታለን ግን ችግሩ ምንድነው በፍጥነት ነገሮችን ከወነን ደሞ ወደ ሌላው ስራ መሄድ የምንፈልግ ሰዎች ልንሆን እንችላለን ግን ደሞ ጊዜ እኮ የለኝም በሚል ሰበብ ደሞ ትርጉም በሌላቸው ነገሮች 4 ሰዓት 5 ሰዓት ደንዝዘን ተቀምጠናል በጣም ቁንጽል ነገሮችን እየሰበሰብን ማለት ነው ምንም ነገር ለህይወታችን የማይሰጡን ነገሮች በመሰብሰብ
ጊዜ ተወስዷል። ከዛ ሴት ነው ሄድ ነው ደግሞ ሮጠን የሚለው እኮ ነው። ሮጠን የቱ ጋር ነው የቆም ነው? አሁን እንግዲህ ወደፊት የሚቀረን ጠዋት ሽማግሌ ይላካል፣ ከሰዓት ሰርግ ይሆናል፣ ማታ መልስ ይሆናል ነው የቀረን። አንዳንድ ቦታዎች ላይ ማይቻለሁ ልክ እንደዚህ ነገሮች ላይ ተጨንቀሽ አድርገሻቸዋል። ምንም የሚያጣጣምሹ ነገር የለም። ግርግር ነው፣ ፖዝ የለውም። ለፍታተሻል፣ ደክሞሻል። ምናልባት በርናውት አድርገሽም ሊሆን ይችላል በሆኑ ጉዳዮች የተባለው ነው። 2 ሰዓት ቁጭ ብዬ ያየሁት ነገር ህይወቴን ሙሉ ተከትሎ ሊሆን ይችላል። ፊልም ሊሆን ይችላል፣ የሰዎች ኢንተርቪው፣ የሰዎች ህይወት ታሪክ ሊሆን ይችላል። የሆኑ ሁነቶችን ራሱ ለማወቅ ያደረግናቸው ጥረት አንዳንድ ጊዜ ዝም ብዬ ለራሴ እንታዘበዋለሁ። ዩቲዩብ ላይ ምን ያለው ኤዲት አድርገው የሚለቋቸው አሉ። 1971 መርካቶ አይታችሁ ታውቃላችሁ? በእናትሽ አይተው ታውቃለህ? አቤት ስንቱ ያ ጊዜ እንደሚናፍቅ በቃ እንትን ነው ያልኖረበት ሰው እኮ ነው የሚናፍቀው። የለሁም አልተወለድኩም 1971 ተብሎ ግን ምንም ያፈጠኑት ነገር የለም። እንደወረደ ቪዲዮ መጥቷል። ወደዛ ዘመን ልንለወጥ እንችላለን። በነገራችን ላይ እንደዛ ነው። እንዴት ነው የሚሻምቱት? ምን ነገር ላይ ቆመው ፈዘው እያዩ ነው። ኢንፍራስትራክቸሩ ተሸክመው ሲሄዱ ሲያወሩ፣ የሆነ ምግብ ቤት ቁጭ ብለው ሲበሉ 3 ሰዓት ሊሆን ይችላል። በተከታታይ አይቻለሁ ከሆኑ የድሮ ዘፈኖች ጋር ተቀናብረው ሪሶርስ አድርገውት ሳይ ለምሳሌ ምን ያህል ሰው ተመልክቶታል ስል በጣም ጥቂት ሰው። ስለዚህ ችግር አለብኝ ማለት ነው እላለሁ። የድሮ ሰዎች ናችሁ በቃ በእውነት አሁን ልጅ ይናፍቀዋል። ደጉ ጊዜ ግን እኮ ተቆራርጦ ቲክቶክ ላይ ምናምን አለ። ለምሳሌ የድሮ አለባበስ ተመልከቱት ተብለው ጭር ብሎ አልፏል። ቁምጣውን ለብሶ ሰው ቀንሶ ራሱ ስታይ ከተማ ውስጥ የሚንቀሳቀሰው ሰው ውስን ነው። ትንሽ መኪኖች ናቸው ያሉት። ሰው ተረጋግቶ ነው የሚሄደው። አሁን ሮጠ እኮ የሆነ ጊዜ ላይ ወደ መረጋጋት ወደ ረፍት እንዲህ አይነት ህይወት እኮ ይናፍቀናል። ግን እስቲ አስቢ አሁን ከሶሻል ሚዲያው በፊት ለምሳሌ እንደ ሚዲያ የምንጠቀምባቸው ነገሮች ውስጥ ለምሳሌ የሬዲዮ ትረካ ስታስታውሺ ምሳሌ ነው የምልሽ። ሁለተኛውን ገጽ እኮ በሚቀጥለው ሳምንት ጠብቁን የሚባልበት ጊዜ ነው። አዎ ግን ችግር ነበር። እነዛ ካራክተሮች እንደ ዘመኑ ነው ሰው ልብ ውስጥ ቀርተዋል። እነዛ ካራክተሮች ከኛ ጋር አሉ አይደል? አብረውና የሚመስለኝ ብዙ መረጃ የምትሰበስብበት ጊዜ አልነበረም። በጣም የተወሰኑ ነገሮችን ነው አይምሮ ፕሮሰስ የሚያደርገው። እሱን እኮ ነው የምልሽ። አሁን ውስን ነበረ። ለምሳሌ የቴሌቪዥን ፕሮግራሞች ውስን ነበሩ። ወይም ደግሞ አንድ ቴሌቪዥን ነበረ፣ የተወሰነ ፕሮግራም ነው የምታየው። የሬዲዮኑም እንደዛው ነበረ። መጽሐፍ ካራክተሮቹን በደንብ ታስታውሻቸዋለሽ። አመት ሙሉ ሊተረክ ይችላል ወይ 6 ወር ሙሉ ሊተረክ ይችላል። ገዝተሽም ካነበብሽ እንደዛ ነው። ፊልም ከሆነ ለምሳሌ ሲኒማ ቤት ስትሄጂ በስነ ስርዓት ሲኒማ ቤት እንሂድ ተባብለሽ ሄደሽ በእለቱ ያለውን አንድ ፊልም አክሽንም ሆነ ምንም ሆነ ተዝናንተሽ ወጥተሽ እንደገና ካፌ ውስጥ እንደገና ማኪያቶሽን ጠጥተሽ አውርተሽ የሆነ ጊዜ ያሳልፈሽ ነው የምትሄጂው። አሁን ያ መሆኑ ኦኬ ዘመኑ ነው። የተወሰነ ኢንፎርሜሽን ያለው ምንም ጥያቄ የሌለው ግን አይምሮሽን ደግሞ ሰላም አድርጎታል። ብዙ ኮንሱም አታደርጊም። ብዙ ነገር አይደለም በአንድ የሚገባው አንቺ ውስጥ። ለምሳሌ በሳምንት 120 እየተባለ ይሆናል መዝናኛ ቲቪ ላይ የሚጠበቀው 6 ቀን ሌላ የምታረጊው ነገር አለሽ ማለት ነው። ጎረምሳ ከሆነ ከጓደኞቹ ጋር ኳስ ይጫወታል። ደጅ ታሳልፊያለሽ። አብረሽ ከሆንሽ የምትሄጂባቸው ቦታዎች አሉ። ሰፈር ውስጥ በአካባቢ የምታሳልፊያቸው ነገሮች አሉ። ቫራይቲው ራሱ ብዙ ነው አልነበረ። አሁን እሺ በስቶ መጥቷል። በስቶ መጥቶ ግን አሁን ጊዜ አጥሮሻል። ሁሉንም ኮንሱም ልታረጊው አትችይ። ሁሉም ነገር በስቶ መጥቶ መራጮች አይደለንም። ስለዚህ እንዴት ልኖር የሚለው መምጣት አለበት። አሁን ያኔ ዘመኑ ስላስገደደች ብቻ ሊሆን ይችላል። አሁን ግን ብዙ ነገር አለ። ከብዙ ነገር ውስጥ እንዴት የምፈልገውን ብቻ መርጬ ሌላውን ሰዓት ደግሞ ለምፈልገው ነገር ማድረግ አለ። የቱ ትውስታ ሆኖ ይቅር አያስፈልገንም። የሆነ ነገር እኮ ትውስታ ሊሆን ይገባል የተባለው ነው። የሆኑ ዘመን ላይ ያሉ ሰዎች ትረካው ከሌ የተባለው ትረካ ብለው ተግባብተው አልፈውበታል። እሺ አሁንም እኮ ሶሻል ሚዲያው ላይ ይሄኛው ትውልድ ታሪኬ ነው ብሎ የሚያስቀረው ነገር ይኖራል። የቀጣዩን ጊዜ ስለማናቀው ምን ይዞ ይመጣል ብለን ግን ከሶሻል ሚዲያው የትኛው ነገር ሙዚቃው ነው? አነቃቂ ንግግሮቹ ናቸው? ሾርት ድራማዎቹ ናቸው? የጋራ ነገር የሚባለው ራሱ አሁን እየጠፋ ምንድን ነው? ፕሬዘንቴሽኑ ነው አሉ ብቻ አንዳንድ አልበም ራሱ እኮ አንቺ አልበም እኮ በደንብ እየተደረጠ አይደለም። ሙዚቃ አልበም እኮ አሁን አይሰማም። ድሮ እኮ አሁን ለምሳሌ 90ዎች ውስጥ የወጡ ሙዚቃዎች በዛ ሰዓት ያንግ የነበረ ሰው ሁሉም እኩል ያስታውሳል። ቋንቋ ናቸው። ሰፈርሽ ፒያሳም ሆነ መርካቶም ሆነ አቃቂም ሆነ ላይ ሽሮ ሜዳም ሆንሽ
ኮመን የሆኑ ትውስታዎች አሉሽ በጋራ የምታሳልፊያቸው የዛ ሰሞን የነበሩ ፊልሞች፣ የዛ ሰፈር የነበሩ ሙዚቃዎች ምናምን። ይሄ ሶሻል ሚዲያ ላይ ማሁን ቲክቶክ ላይ ሲሰሩት በጣም ብዙ ሰው ሆድ እየባሰ ኮሜንት ምናምን ሲያደርግ ሰማል። የዛ ጊዜ የነበራችሁ እንትን ትምህርት ቤት የነበራችሁ የሚደረጉ ነገሩ ነበሩ የጋራ የነበሩ ነገሮች። አሁን ፕላትፎርሙ ለሁሉም እድል ሰጥቷል። ጥሩ ነገር ነው። በተለይ የተደበቀ ነገር እንዲወጣ ያደርጋል። ግን በዛው መጠን ደግሞ ምን አድርጎታል? ባህር ሆነና የተሰበሰበ ከሆነ ይዞሽ ሄዳል። የትኛው ነው የኔ ምርጫ የሚለውን አልገባም። መዋኘቱንም ሳንችል ነው ባህር ውስጥ ደግሞ ራሳችንን ያገኘ ነው። አሁን ሙዚቃ ላይ ያሉ ሰዎች እንትና ወጣ እንደ ዘፈን ምናምን ማለት ተጀምሯል። አሁን ሙሉ እኮ ተለቋል ዩቲዩብ ላይ እና ያው ግን ለፍቶበታል። በአልበም ደረጃ የሚባለው የድሮን እድል መቼም አይገኝም። እንትና ኤፍሬም ሊያወጣ ነው ተብሎ ሁሉም ሙዚቃ ቤት ነው የሚጫወተው በየቦታው። ሁሉም ቦታ ትሰሚዋለሽ። መዝናኛ ቦታ ስትገቢ የእሱ ሙዚቃ ነው። የቅርብ አሁን እስከነ ቴዲ አፍሮ ድረስ እኮ የነበረው አይደል? በየቦታ ለምሳሌ ታክሲ ውስጥ ትሰሚያለሽ፣ መዝናኛ ቦታ ትሰሚያለሽ፣ በየሙዚቃ ቤቱ ትሰሚያለሽ። አሁን ኦኬ ዲጂታል ሆኗል። ይሄ እዚህ ስልኩ ላይ ተሰብስቧል ሁሉም ነገር። በዚህ ውስጥ አቴንሽን ማግኘት አሁን በጣም ከባድ ለሚሰራውም ሰው ይመስለኛል። ይኸውልህ ትኩረት አላገኝም የሚለው ነገር ይመስለኛል። ሰዎችም የሚፈጥሯቸው ኮንቴንት ይዘዋቸው የሚመጡት ኮንቴንቶች በጣም ክላይማክስ ላይ ቁንጽል ነገር ላይ መጥተው ቶሎ ብለው ካችን ማድረግ ያንተን አቴንሽን ያንተን ትኩረት መሰብሰብ ቶሎ መያዝ ነው የሚፈልጉት። ስለዚህ እኛ ደግሞ አልገባንም። እዛ ቦታ ላይ ነው እየተጫወትን ያለ ነው ጫወታውን እና ያልካቸው በጣም መደመጥ ያለባቸው ስራዎች፣ ማጣጣም ያለብህን ነገሮች ጊዜ እየሰጠናቸው አይደለም። በቃ ጊዜ ልስጥ እስቲ ራሱ የሆነ ለብስሽ ይጨነቃል። እዚህ ጋር ነገር ያመለጠሽ ምን አንዱ ያልኳችሁ ጽሁፍ ላይ በደንብ ጊዜ ስለሚያገኙ ያንብቡት። ቢቢሲ አማርኛው ላይ ነው በዝርዝር የተጻፈው ባህሪያችንን በተመለከተ ዓለም ላይ ምን እያስከተለ ነው አጭር ወከባ የሚለውን በራሳቸው ገንዘብ ኢንቨስት ባደረጉት ሀገራትና ተቋማት የተጠና ጥናት ስለሆነ ይጠቅመናል እንበልና የሆነ ቪዲዮ ገና ሲመጣ አይተ ነው ወደ አስተያየት አይደል የምንሮጠው። ትዕግስት እኮ አተን ነው ሰው ምን ብሏል የሚለውን ማዕበል ለመቀላቀል ነው። ብዙ ሰዎች እኮ ተጎዱ በዚህ ምክንያት። የተናገሩት ነገር ትንሽ ነገር ተወስዶ እየተመነዘረ ህይወታቸው ተበጥብጧል፣ ትዳራቸው ተበጥብጧል፣ ስራቸው ተጎድቷል። የነዛ ሰዎች ኢሜጅ ራሱ ተበላሽ። እኛ ራሱ አሁን ዝም ብሎ እንዲህ ያወራን አንዳንድ ጊዜ እንላለን፣ አረ ተሰባብሬ ነበር አስተያየት ለማንበብ የሚሉ ሰዎች አሉ። ተደፍቼ ነበረ ይላሉ። ትዕግስት አልነበረኝም የሚለውን ለማስረዳት ነው። ከዛ ውጭ ግን ተፈጥሯዊ የሰው ልጅ አይምሮ ፕሮሰስ ዌይቲንግ አለው ወይም ደግሞ ይሄ መጠበቅ አንድ ነገር ሊሆን ነው የሚል የራሱ የጊዜ ገደብ አለው። ቆይታ አለው። ቆይታ ማለት የጊዜ ገደቡን እንግዲህ አንከራከርበትም። እንደየልምዳችን፣ እንደየእድሜያችን፣ እንደየባህላችን ዛፍ ስር ቁጭ ብለው በወግ የሚያወሩ ሰዎች የሚሰጣቸውን የህይወት እርካታ እኔ ላጣጥመው ልል አልችልም እየቸኮል ብያወራው። አንዳንድ ሰዎች በማዳመጥ ስልጡን ናቸው፣ አንዳንድ ሰዎች በማውራት ስልጡን ናቸው። ግን እንዴት ተግባብተዋል? ዞሮ የመግባባት ጉዳይ ስለሆነ ምን ነገር ነው ማሳየት የፈለግኩት? ምንድን ነው የተረዳሁት? ከዛ ነገር አይቼዋለሁ ሰምቼዋለሁ ማለት ብቻ ነው ሆቤ። ይሄ ሆቢ ራሱ እኮ መጣ አይደለ? የከተማ ወሬ እንዳያመልጥሽ እኮ ምን ሆኖ አይነት ነው። እሺ ምንድን ነው አንተ ጋር የፈጠረው ነገር? አይደለም የምናወራው። ምን ተሰማሽ? ምን አልሽ? ምን አስተያየት ሰጠሽበት? አይደለም የምንለው ለአይምሯችን ራሱ ብቻ እየተግለበለብን ነው እንደ ማህበረሰብ እየተግለበለብን ያለንበት ጊዜ ስለሆነ ወደ ሞብም ይሄዳል። በጋራ ፍርድ የመስጠት በጋራ የሆነ ግሩፕ የመደገፍ በጋራ እንትን የማለት ለምሳሌ ቪዲዮን እንዳየሽው አንቺ ትክክል ነው ብለሽ የተሰማሽ ስሜት ለራሴ የሰጠውን ስሜት ወዲያው ኮሜንት ላይ ስገቢ ሁሉም ሰው እየተቸው ከሆነ አንቺ ራስሽን ትጠራጠሪያለሽ። በዚህ ምክንያት የራስሽ አቋም የራስሽ አስተሳሰብና ለዚህ ነው እንዲህ አይነት ነገር ቅድም ትጀርሽው ሳይታሰብ ባህልና አስተሳሰብን ይቀርጻል የሚባልበት ምንም አንደኛው መንገድ ነው። ለምን እዛ ውስጥ ነሽ። ይሄን ብናገር ሊደርስብኝ የሚችለው ነገር እስከምን ይደርሳል? ከዛቻ ከስድብ እስከ የሆነ ሰሞን ደግሞ አካላዊ ጥቃት ሁሉ የደረሰባቸው ብዙ ሰዎች አሉ አይደል? በዚህ ፍርድ የተነሳ እንዲህ ብላ ጥቃቱን አልክ እንጂ መወድሱም ጭምር በቃ የሆነ ሰው አስተያየት ሰጥ አይደል? በበጎ መንገድ የብዙሃን አስተያየት ሊሆን ይችላል። በቃ ይሄ የሰው ልጅ ባህሪ ነው። ያ ሰው በዛ መንገድ አንቆለጳጵሶ ስላደረገው እንደው ምን እንሸልምህ፣ እንደው ምን እናንጥፍልሽ፣ እንደው ይሄ ከሰው ልጅና ከማህበረሰቡ የተለየ ሰው እንደሆነ አድርጎ የማድረግ መልሶ ደግሞ ነገ በሌላ ሀሳብ ቢመጣ ያ ሰውዬ አፈርድ ሜኮልና በለዋል። ጀጅመንታችን በጣም ፈጣን ነው።
ፍርድ አሰጣጣችንንም እያፈጠነው ነው ያለው ይሄ የተግለበለበው ነገርና ቁንጽል ነገር ጥሞና ይላይ አንረጋጋም ትክስት የለንም አሁን እኮ የሆነ ኢንተርቪው እኮ 1 ሰዓት መጨረስ እኮ የሚሸልም እየሆነ ነው እንትን እየሆነ መጥቷል በጣም ጥርቂያ ውስጥ ከመሆናችን የተነሳ ሰዎች ሲያወሩ መስማት በጣም ከባድ እየሆነብን አንዳንድ ሰዎች ደግሞ አሉ ይሄ ተረጋጉ ነገሮችን የሚፈልጉ እና አፕሪሼትም ሲያደርጉ አይቻለሁ ትንሽ ረጋ ያለ ቦታ ላይ ጊዜ ያገኘ ነው ለምን ይሄኛው ነገር ደግሞ ይሄ ተግለበለበው ነገር እያስጨነቃቸው ያሉ ሰዎች አሉ ደግሞ ወጣቸው ያልሆኑ ሰዎች አሉ የምታውቂው ስትሞክሪው ነው ልክ እንደምንም አስችሎሽ ያን ነገር ትተሽ እስቲ አንድ ቦታ እንደውረጋ ብለሽ 1 ሰዓት የሆነ ነገር ብትሰሚ በተቃራኒው በ1 ሰዓት ብዙ ነገር ከማየትና 1 ሰዓት የሆነ አንድ ነገር ላይ ብታተኩሪ መጨረሻ ላይ የሚያረካው ውጤት እዚህ ጋር ነው ያለው መጀመሪያ ላይ ግን ትግል አለው ከአይምሮሽ ጋር ፈተና አለው ምንድነው አሁን መቼም ዶፓሚኑ በስንት ነገር እንደሚመጣ ነው እንጃ ሁሉ ነገር ከሆርሞን ጋር ነው የሚያያዘው አጭራጭር ሲሆን የሚሰጥሽ እርካታ አለ መጨረሻ ላይ ግን ጭንቀት ውስጥና ጫና ውስጥ ነው የሚከትሽ ምን አረኩት ያለሽ ምን አረኩት ስትይ ባልሆነ ነገር ነው እንደ ጊዜ ነው ያሳለፍኩት ብለሽ ራስሽን እንድትወቅሽ ያደርግሻል አንድ ነገር ላይ ግን አተኩረሽ ስትቆይ መጀመሪያ ያስጨንቃል ሲያልቅ ግን ቢያንስ ስለሆነ ነገር ተረድቻለሁ ትያለሽ ወጥ የሆነ ስለሆነ ነገር እንዲንከም ብያለሁ ብለሽ ራስሽን የምታበረታችበት ነውና በብዛት መጀመሪያ የሚጣፍጠን ነገር መጨረሻ ይመረናል መጀመሪያ የሚያታግለን ነገር መጨረሻ ላይ ጥሩ ነገር ይዞ ሊመጣ ይችላል እና የለብለባዋን ነገር አንዳንዴ ብንታገሳት አለ አሁን መቼም አሁን ጋፕ አተናል የታክሲ ሰልፍ ካለ ሰልፍ ውስጥ ነው የሆነ ቦታ እንትን ካለ ሰልፍ ክፍተት የሚባለው ነገር አንፈልገውም በምን ያኔ ገና ይሄ ቲክቶክ ምናምን ሳያጥለቀልቅ ቲጂ ባንኮክ ሄድን ጊዜ ትዝ ካለሽ እኔና ቲጂ ብቻ ነው የምናወራው እንደ ስልካቸው ላይ ናቸው እዛ አሁን ጋር ነው ታይላንድ ምን ነው ይሁን ያኔ እኮ ነው ምን ሳይል ጠይቅ ማለት ነው ቃል ለመግዛት ስጠይቅ አናግሩህም እንዲህ ተደፍተዋል ከዛ አንተ መርጠህ ምን ብለህ ለመክፈል ነው እንጂ ይሄ መረጃ ምናምን አይሰጡም ትክክል ከዛስ ኤርፖርት ውስጥም እንደዛው ናቸው ማንም ከማንም ጋር ይሄ ሌላ ያልከው የሮቦት ዓለም ይሄ ከዓመታት በፊት ነው አሁን እኔ እና ቲጂ እንላለን እናወራለን እናማለን ደግሞ ኤርፎንም ይሄን ያርጋው ላይ ሰማችሁ ኤርፎንም እነዛ ድምጽ አሁን ዓለም ላይ እሱ ነው ለምሳሌ ከዚህ ቀደም ብያችሁ የለ ሮድሪዩዝ የሚባለው ሰዓሊ ይሄን ሁሉ ሲስላቸው እንዴት አያዩም ይሁን ጊዜ ጥያቄ ነው ባቡር ውስጥ ነው አብሯቸው የሚጓዘው ከፊት ለፊት ቁጭ ይላሉ እሱ ሁሉም ስልካቸው ላይ እንዲህ ብለው ነው መስላችሁ አንዴም ቀና ብለው አያዩም አሁን አበሾች ለዚህ ጥሩ ነን ዝም ብሎ ትከሻህን እኮ ከበድ ብሎ ዞር ብለ ምንድነው እያፈጠጠብኝ ያለው ትላለ አካባቢን ተቆጣጥረሃል በሆኑ የስሜት ዋሳቶች ማለት ነው በፍጹም ጉዳያቸው አይደል ስንት ደቂቃ ሙሉ ሲስላቸው መጨረሻ ላይ ሲሰጣቸው ነው ደንግጠው ዋት የሚሉት ይገርመኛል ምን ያህል መሰለብ እንደሆነ አሁን ዓለም በዛ ደረጃ ተሰልቦ እኛ ጋር መምጣት ይሆንኝ አሳዛኝ በጣም ያሳዝነውና ብዙ ቦታዎች ላይ እባካችሁ ይባላል አሁንማ እንደውም ልመና ሁሉ ተጀምሯል አንዳንድ ጥሩ ትኩረት የሚፈልጉ ፕሮግራሞች ላይ እባካችሁ ይባላል ሰዎች እንዲህ ብለዋል ተሰብስበው ነው ትያያዙ ነው ካሜራ እየቀረጹ ነው የሆነ ነገር እየተጻጻፉ ነው ከሰው ጋር ቻት እያደረጉ ነው እርግጠኛ አይደለም ለማን ነው ማወራው የሚለው ራሱ ጥያቄ ይሆንብሃልና አያስፈራም አዎ እንግዲህ እንትኑን ትተሽ ነው ሜሴጁ አለ ቅድም በቴሌግራም ዋትስአፕ በሌላ የሚያልሽው የስራ መልእክት በማንኛውም ሰዓት እዛ ላይ ነው ያለው ስራሽም እዛው ነዋል መዝናኛውም እዛው ሆኗል ኢንፎርሜሽን ዜናውንም የምታይበት መንገድ ያ ሆኗል እና ብዙ ቦታ ላይ ደንዝዘን ነው በዛ ያለ ነውና አሁን አንዳንዶች በመጠቀም ብዛት መልሶ ደግሞ አንዳንድ ምን ይደረጋል ነገሮች እንደገና ሪሼፕ ታደርጊያቸዋለሽ አንቺ ወደምትፈልጊው ነገር ታመጫቸዋለሽ አሁን ለምሳሌ ቲክቶክ ላይ ረጅም ሰዓት የተለያዩ ቪዲዮዎች ከማየት ተመሳሳይ ፍላጎት ያላቸው ልጆች ላይቭ 1 ሰዓት 2 ሰዓት ያወራሉ በሆነ ጉዳይ ላይ ለምሳሌ ለበለሽና ስደት ላይ ያሉ ከሆኑ ወይ አሁን ስደት ላይ አረብ ሀገር ያሉ ሴቶች ወይ እንደዚህ ከሆኑ እኩል ሰዓት ይገናኙና እንትናቸውን ያወራሉ ይተነፍሳሉ ፔናቸውን ያወራሉ አንዷ ለአንዷ ሼር ታደርጋለች እኔው ማን ያለው ትላለች አንደኛዋ አረብ ምረት ነኝ ይሄ ያለ ይባሉ ትንሽ ተንፍሰው አሰራው የሚያናደድቻት ነገር ካለ እዛው ብላ የምትለውም ብላ ከዛ ነገር ይወጣሉ ይሄን አሁን እንዳንድ ጥሩ ማስተንፈሻ ነው ተመሳሳይ ግሩፕ ያለው አይደል ዲጂታል ዓለሙ የፈጠረልን አንድ እድል እንደዚህ ቦታ በርህን ዘግተህ ሰው የለኝም ብላ አትጨነቂ ሰዎችን አግኝተህ ቢያንስ መተንፈስ ትችላለህ ስለዚህ አሁን መፈለግ ያለብን ከዚህ ልንወጣ አንችልም
ከዚህ ወጣ ዓለም አሁን የለንም። በቃ አሁን ያለንበት እውነታ ነው። እንዴት ትርጉም ያለው ነገር እናርግ ነው ጥያቄ። በዛው ሴሌክትድ ቬሪ ፊው ሴሌክትድ እንደሚባል ትንሽ የተመረጠ የሚጠቅመን ነገር ላይ ጊዜ ወስደን ለራሳችን የምንወስደው ነገር ያለበትን ቦታ መምረጥ ያስፈልጋል። አሁን የተባለው ሌላው የኤአዩ ችግር አንተ ይሄ አልጎሪዝሙ ስለ ሀዘን ከሆነ ያየው የሀዘን ነገሮች ነው አከታትሎ የሚያመጣው። ሳትፈልገው ሊሆን ይችላል። አንተ የምትፈልገው ሳይሆን ያስፈልግሃል የሚልህን ነው እየሰጠ ያለው መጀመሪያ አንዱ ችግር። ስለዚህ ምን አድርጉ ይባላል? የምትፈልገውን ነገር ሰርች ማድረግ፣ ገብተህ ማየት የፈለግከውን ነገር ሰርች አድርገህ ልክ ጉግል ላይ ሰርች የምናደርገው ነገር ይመጣ የለ። እሱም ሆኖ እኮ ለምሳሌ አሁን ደጋግመህ ያያቸው መረጃዎች ናቸው የሚመጡልህ። አሁን የሰርች ኢንጂኖች ላይ ራሱ ስገባ ጉግል ምንም የክሮምም ላይ መረጃ ስንፈልግ እኮ ለምሳሌ ስለ ላይፍ ስታይል አሁን ብዙ ጊዜ የኛ ፕሮግራም ላይፍ ስታይል ላይ ስለሆነ አብላጫው መረጃ እዛ ላይ ተኩረ የሚመጣልህ በሙሉ ያ ነው። ዜና ሰርች አድርገህ ከሆነ የዜና አይነቶች ናቸው የሚመጡት። ስለዚህ ሁሌ የምንፈልገውን ነገር መምረጥ መቻል አለብን። የኛ ስልጣን መሆን መቻል አለበት መራጭነት እንጂ ይሄ የተመረጠልን ነገር እያየን ግን የማንፈልገው ነገር ውስጥ መገኘት የለብንም። ያ አንዱ የሚያደነዝዝ ነገር ሆኗል። ባናቱ ይደርብልሻል። ከዛ በኋላ እኮ ያንቺን ፍቃድ አይደለም፣ በቃ ራሱ አልጎሪዝሙ እያኖረሽ ይመጣል ነው እኮ ከቁጥጥር ስር ትውላለ። ነፃ ለመውጣት ራሱ አንችልም። ብዙዎቻችንም አልቻልንም እኮ ከባድ ነው። ሌላው ዓለም ላይ እስከ በሽታ ድረስ እኮ እየታገሉለት ያለ ጉዳይ ሆኗል። ራሳቸውን ግን የሚከላከሉበት መንገድ ቢያንስ አዌርነሱ ስላለ በደንብ እየሰሩበት ስለመሆኑ ነው የሚያሳየው። ጥናቱም እኮ እንደዛ ሲወጣ አብረው የሚሰሩት ነገር አለ። እኛ አሁን ሁሉንም ነገር የምንጫን ሆንን። ኢኮኖሚውን በዛ ደረጃ ቴክኖሎጂውን ለመቆጣጠር በሚፈቅድ ሁኔታ አልሰራ ነው። ግንዛቤያችን ባህሪያችን ላይ ምን ሆኗል? ለምሳሌ ዝም ብዬ ቁጡ መሆን ሰው ከሆንኩ ምናልባት ተጽዕኖ ኖሮት ሊሆን ይችላል። ቁጡ ነገሮች እያደረግኩ እያየው ሊሆን ይችላል። ፍርደ ገምድልነቴ ከፍ ብሎ ከሆነ ራስን ካልገመገምክ በቃ ብዙ ማያቸው ነገሮችና ሰዎች ፍርደ ገምድል እየሆኑ ነው። እኔም እዛ ውስጥ ገብቼ ሊሆን ይችላል። የተባለው መንከውከው በሌለብኝ ነገር ውስጥ እየተንከውከው አደጋ እየመጣ ከሆነ ዝም ብሎ የሚንከውከው የሚንቀዠቀዥ ዓለም ፈጥር ያለው ማለት ነው። እየመገብሽ ነው ራስ እየመገብኩት ነው ማለት ነው። የሆነ አንዳንድ ሰዎች የሉ የትም ሳይሄዱ በቃ ይጣደፋሉ። ቦርሳቸው ወድቋል፣ እቃቸውን ይለቅማሉ። ከቤታቸው ሲወጡ የሆነ ነገር ወድቋል ምናምን፣ የትም ግን አይሄዱ ወይ ምንም ያስቸኮለ ነገር የለም። ምናልባት ሳያውቁት እዚህ ላይፍ ስታይል ውስጥ ያመጣቸው ነገር አይምሯቸው ውስጥ ቀድሞ ተቀምጦ ነበር ማለት ነው። ስለዚህ ድሮ በእንትን ወላጆች ምናምን ያው አንተ ልጅ የምትውልበት ነኝ ምናምን ይላሉ አይደል? ያ ማለት ውሎ የሚመጣበት ቦታ ያን ባህሪ ያሳያል። ተሳድቦ ማያውቀው ስድብ ካለ ልጁ የሆነ ቦታ ከዋለ ያን ስድብ ይዞ ይመጣል። ስለዚህ አሁን ስልክ ላይ የምንውልበት ቦታ ነው ማለት ነው። ያ መንደር ሆኗል እና ሳታስቢው ያን ባህሪ ኖርማል እያደረግሽው ትሄጃለሽ። ሁሌ ስድብ ከሰማሽ ስድብ ኖርማል ነው እያልሽ ከሆነ ሰዓት በኋላ ያ ነገር ከአንቺ መውጣት ይጀምራል አይደል? ያው አሁን ወደ ፖይንታችን ስንመለስ ቁንጽል ነገሮች፣ ለብለብ ያሉ ነገሮች እየተቆጣጠሩ ነው፣ ህይወታችንን እየተቆጣጠሩት ነው። ይሄ ደግሞ በዋናነት ከምንመለከታቸው ነገሮች አይደለ፣ ብዙ ጊዜ እየሰጠናቸው ካሉ ነገሮች ይጀምራል። አንዱ ሶሻል ሚዲያ ነው፣ የብዙ ሰዎችን ህይወት የተቆጣጠረው እና ብዙ ሰው እጁ ላይ ስልክ አለ። ስልኩ ላይ ደግሞ አጫጭር ቁንጽል ነገሮችን እያየ ፍርድ አሰጣጡ እየተዛባ ነው። ነገሮችን የሚያብላላበት መንገድ በጣም አጭር ቁንጽል እየሆነ ነው። በሂደት የማያምን ሰው እየሆንን ነው። ጊዜ ሰተን ጽሞና ወስደን ማድመጥ፣ ማሰላሰል፣ ማሰብ የማንፈልግ ሰዎች እየሆንን ነው እና ይህን ነገር ግን ጥሩ ጎኑ ደግሞ አይምሯችን ማስተካከል ይችላል። ለረጅም ጊዜ ለሆነ ነገር አጋልጠን የሰጠነው አይምሮ ተመልሰን ደግሞ ወደ ተሻለው ነገር ማምጣት፣ ፋታ ወደ መውሰድ፣ ወደ ማሰብ፣ ወደ ማሰላሰል፣ ምክንያታዊ ወደ መሆን ወደዛ ነገር ማምጣት የምንችልበትም እድል ስላለ እሱንም እንድናየው ነው እና ምንናድድ ሰዎች አለን። በቃ ነገሮች በጣም ጥድፊያ ውስጥ ናቸው። የለብለብ ነገር የቁንጽል ነገር እየበዛ ነው እያለን እየተማረንን ያለንበት ህይወት ላይ እንገኛለን። እዚህ ፕሮግራም ላይ ከርመን እንዳይሆን እሺ ለለቡ ምን አመጣልኝ የሚለውን ያው ሁሉም ያው እንግዲህ ረቀረማችሁብን 4 ሰዓት እኮ ጊዜ ሰተን በማይጠቅመን ነገር ላይ ያሳልፈናል። 1 ሰዓት ግን ለሚጠቅመን ነገር ጊዜ አልሰጠን፣ ቦታ አልሰጠን። ያንን እናነጻጽረው ነው። ለማንኛውም የዛሬው ለብለባችን ተጠናቋል።
ሰውዬ በለብለብላ በቁንጽል ነገር ላይ ያወራን ያዝናናኝ ነገር መጨረሻ ላይ ሰውዬው አደጋ ደርሶበት ተኝቷል ሆስፒታል ታሽጎ ጣቱም አልተረፈም ምኑም ብቻ ምን እንደሆነ አላውቅም ተጠቀላሏል ከፊት ለፊት ቪዲዮ አድርግልኝ ብሎት ነው ያደርግለታል እና አረካም ተቀል አፍቶ ለምን ይበል እንዴት እንዲህ ይበል እና እንግዲህ ፈጣን ነገር የበል መልስስ ይሄንን ነው የሚያመጣው ሌላ ምንም አልችል እቺ ጣታችን ባትኖር ራሱ የምናጣው ብዙ ነገር ነው ማለት ነው በሆነ ነገር አትሰሩልኝ ማለታቸው ነገር እሺ የዛሬው ውይይታችን ተጠናቋል ከኛ ጋር ስለነበራችሁ ስለተከታተላችሁ እናመሰግናለን ትግስት በጋሻው ጸገነት ላቀና ነቢል መሐመድ አብረናችሁ ነበርን በሌላ ጊዜ ደግሞ በሌላ ርዕስ እንገናኛለን ሰላም ሁኑ ቻው